Jesus. Yalla, Jesus, forgive me. Forgive me, please. I am sorry. I am sorry. Please, please have mercy on me. I don't want to die like this. I don't want to die. Jesus, I repent. ስሜ ማሊክ ይባላል። 68 ዓመት አልፎኛል። ከተኛውበት የሞት አልጋ ከኮማ ውስጥ ኢየሱስን በመጣራቴ በነበርኩበት አገር በከፍተኛ ሁኔታ መነጋገሪያ የነበርኩኝ ሙስሊም ነኝ። ካይሮ በሚገኘው ሆስፒታል ውስጥ ምህረትን ከኢየሱስ እየጠየቅኩ ነበር። እንደምታዩኝ ዕድሜ ሄዷል። በዚህ ከተማ እጅግ በጣም ለረጅም ጊዜ ኖሬያለሁኝ። ካይሮ ቀላል የሚባል ከተማ አይደለም። ብዙ ሰዎች ብዙ መኪኖች ይተላለፉባታል። ላለፉት 40 ዓመታት በዚህ ከተማ ውስጥ የሚኖሩትን ሰዎች በተለያዩ ነገሮች አገልግያቸዋለሁ። በማማከር ደግሞ የተጣሉትን በማስታረቅ በብዙ ነገሮች ስሜን ገንብቻለሁ። ከዚያ በላይ ደግሞ በመንደራችን ውስጥ ባለው መስጊድ የደጅ ቁልፍ እኔ ጋር ነበር የሚቀመጠው። በእርግጥ ትልቅ መስጊድ ባይሆንም ብዙ ሰዎች ግን ይመላለሱበታል። ሁልጊዜ በማለዳ ተነስቼ ገና ፀሐይ ሳትወጣ መስጊዱ ጋር እደርሳለሁ። በሩን ከፍቼ ውስጡን በደንብ አድርጌ አጸዳዳለሁ። በመስጊድ ውስጥ ተገኝተው ለሚሰግዱ ሰዎች መስጊዱን የተመቻቸ ማድረግ የማለዳ ስራዬ ነበር። ይህ ስራዬ ለኔም ሆነ ለነዋሪው ትልቅ አገልግሎት ነበር። በተለይ ለኔ ደግሞ ልክ እንደ ክብር ቦታ ነው ሰዎች የሚሰጡት። ሰዎች ግን በጣም ያምኑኛል። ሰዎች እርስ በርስ በገንዘብ ምክንያት ሲጋጩ ማሊክ ጋር ይመጣሉ። ወጣቶች ትዳር መመስረት ሲፈልጉ እኔ ጋር መጥተው ምክር ይጠይቁኛል። በቃ በአላህ ፈቃድ ለስፍራው ምሰሶ ነበርኩ። ልክ በድንጋይ የተሰሩ ምሰሶ አይነት በሉት። በመንደረኛው እንደዚህ ልክበር እንጂ በውስጤ ትልቅ ውሸት እየኖርኩኝ እንደሆነ ይሰማኝ ነበር። ይህንን ትልቅ ውሸት ግን ማንም ሰው ሊያየውም ሆነ ሊነቃ አይችልም ነበር። ምክንያቱም እየሰረኩ አልነበረም፣ እየዋሸሁም አይደለም። ወይም ደግሞ እንደሚታዩት ሰዎች አልኮል አልጠጣም። ደግሞም ለባለቤቴ እጅግ በጣም ታማኝ ሰው ነኝ። በልቤ ውስጥ ግን ባዶነት ይሰማኛል። ምናልባትም ላለፉት 20 ዓመታት በዝምታ ውስጥ በባዶነት ውስጥ ኖሬያለሁኝ። ምናልባት መስጊድ ውስጥ ገብቼ ስጸልይ ሰዎች ከልቤ እያመሰገንኩ እየጸለይኩ ይመስላቸዋል። ነገር ግን የተለምዶ ጸሎትና በአፌ የሚወጣውን ብቻ ነበር የምናገረው። በቃ እምነቴ ሙሉ በሙሉ ተሸርሽሮ አልቋል። በተጠየቁኝ እምነቴ ለምን እንደሞተ እኔ ለራሱ አላውቅም። ምናልባት ዕለት ዕለት መሯሯጥና ዕለት ዕለት ተደጋጋሚ ነገር ማድረግ ይሆን አላውቅም። ብቻ እምነቴ ግን ባዶ ሆኗል። ምናልባትም የድግግሞሽ ሕይወት ነው የምኖረው። ሲደጋገም ደግሞ ልክ እንደ አርቲስት በመድረክ ላይ እንደሚያቀርበው አይነት ባህሪና ተውኔት ነበር የምኖር የሚመስለኝ። አስቦት እስኪ በየቀኑ የምተውነውን ገጸ ባህሪ እላበሳለሁ። ነጭ ሆኖ የተንዘራፈፈ ቀሚስ እለብሳለሁ። ከዚያ በኋላ ደግሞ ቆቤን ደግሞ ከጭንቅላቴ በላይ አስቀምጣለሁ። በቅድስና የተሞላ የሚመስለውን ማሊክን አሳያለሁ። ከዚያ በኋላ ላለፉት 20 ዓመታት ሳስመስል የነበረውን ገጸ ባህሪ ቀኑን ሙሉ ለማስመሰል እዘጋጃለሁ። እውነቱን ነው የምነግራቸው። እጅግ በጣም ይከብዳል። ትልቅ ምስጢር እንደ መሸከም ያክል ነው የሚሰማኝ። ሰዎች በየቀኑ ከአክብሮት የተነሳ መጥተው እጄን ይስሙኝ ነበር፣ ግን ውስጤ ሙሉ በሙሉ ድርቀት ነበር የሚሰማኝ። ማለዳ መስጊድ ውስጥ ካሳለፍኩኝ በኋላ አስፋልት ዳር በሚገኘው ካፌ የተሰበረና የተሰነጣጠቀ ወንበር ላይ ቁጭ ብዬ ሻይ አዝዤ እጠጣለሁ። ልክ እንደ እኔ የሆኑ ጓደኞች አሉኝ። አብረውኝ ይቀመጣሉ። በገሃድ አላፊ አግዳሚው እየተመለከተን ሺሻችንን ይዘን እናጭሳለን። ፖለቲካ፣ የሽንኩርት የቲማቲምን ዋጋ ወጣ ወረደ፣ አልባሌ ነገሮችን ስናወራ እንውላለን። አንዳንድ ጊዜ ከመካከላችን አንዱ ይነሳና ሃይማኖታዊ የሆነ ጥያቄን ይጠይቃል። ከዚያ በኋላ ሁሉም ዞር ብለው እኔን አንጋጠው ይመለከቱኛል፣ ምላሽ ከኔ በመጠበቅ። ማሊክ በዚህ ጉዳይ ላይ ምን ያስባል ብለው ይጠባበቁኛል። እኔም እነሱ መስማት የፈለጉትን ምላሽ እነግራችኋለሁ። የተለያዩ መጽሐፎችን እጠቅሳለሁ።
ልክ ጥበበኛ እንደሆነና ሁሉን ነገር እንደሚያውቅ ሰው ቀስ ብዬ አንገቴን ከላይ ወደ ታች አነቃንቃለሁ። በውስጤ ግን ለራሴ አለቅስ ነበር። አላውቅም፣ ምናልባት ብቸኝነት የበዛበት ሕይወት ነው የምኖረው። ባለቤቴ ፋጢማ በእርግጥ ጥሩ ሴት ነች። እውነተኛ አማኝ ማለት እንችላለን። ይገርመኛል። ሁል ጊዜ ስትጸልይ አይኖቿ ላይ እንባ አቅርሮ ነበር የምትጸልየው። የተቸገሩ መርዳት ያስደስታታል። ምናልባትም በቤት ውስጥ ብዙ የሚበላም ላይኖር ይችላል። ነገር ግን ይህ ለሚቸገሩ ከመስጠት ወደኋላ አይጎትታትም። አንዳንድ ጊዜ ባለቤቴ ቀና ብላ በኩራት ተመልክታ እስክተኛ ፊቷ ላይ ፈገግታ እያሳየችኝ እንዲህ ትለኛለች፣ ማሊክ አንተ እኮ የዚህ ቤት ራስ ነህ ብላ በኩራት ትነግረኛለች። የሚገርማችሁ ይህንን በተናገረች ቁጥር እኔ ውስጤን እየበላውና እየገደለኝ ይመጣል። ምንም እንኳን ለማበረታታት ቢሆንም ይህንን የምትለው ለእኔ ግን ልክ እንደ ስለታማ ቢላዋ ነው። ምናልባትም እውነተኛ ልቤን ብታውቀው ኖሮ እጅግ በጣም ትደነግጥ ነበር ብዬ አስባለሁ። በቤት ውስጥ አህመድ የሚባል የልጅ ልጅ አለኝ። አሁን ላይ 20 ዓመቱ ነው። እጅግ በጣም ጥሩ ልጅ ነው። ሁልጊዜ እንደ ማንኛውም ወጣት በስልኩ ላይ ጊዜን ያጠፋል። እንደውም ቤት ውስጥ ሁልጊዜ በስልኩ ሲቀራ ነው የማየው። ምንድነው የሚሉት ተጽዕኖ ፈጣሪ መምሰል ይፈልጋል። ያው እንደ ማንኛውም ወጣት ታዋቂ ለመሆን ይጥራል። በእርግጥ ለእኔ ለአያቱ ያለው ፍቅር እየተለየ ነው። ነገር ግን ዓለምን የሚመለከተው ለዓለም የነበረው እይታ በአንድ የእጅ ስልክ ነበር። ሁልጊዜ ማታ ማታ ቁጭ ስንል አያቴ እስኪ ስለ ድሮ ታሪክ ጊዜ ንገረኝ ብሎ ይጠይቀኛል። እጅግ በጣም ደስ እያለኝ ስለ ድሮ ታሪኮች አጫውተዋለሁ። ነገር ግን የልቤን ነገር ነግሬው አላውቅም። ልቤ ውስጥ ያለውን ባዶነት አስረድቼውም ሆነ ነግሬው አላውቅም። መሸፈኑን እመርጣለሁ። አንድ ቀን ግን ያ ማስኮድቆ ተሰበረ። ቀኑ ማክሰኞ ነው። እንደ ማንኛውም አይነት ቀን ነበረ። ፀሐይዋ የምታቃጥል ነበረች። እንደለመድኩትም ከሰዓት ላይ ወደ መስጊድ መሄድ ጀመርኩኝ። የመስጊዱ ከፋች እኔ ስለነበርኩኝ ከሁሉም ሰው ቀደም ብዬ መገኘት ነበረብኝ። ከሌላው ቀን ለየት ባለ መልኩ ከመቀመጫ ከተነሳሁ በኋላ ጉዞዬን ስጀምር እግሮቼ እየቀዘቀዙብኝ እግሬ አልታዘዛለኝ። ስሜቱን ችላ ብየው ወደ ቤት ስሄድ ዳቦ ልግዛ አልግዛ የሚለው ሐሳብ የበለጠ ያሳስበኝ ነበር። ከዚያ በኋላ በድንገት ዓለም ጸጥ አለች። ልክ አንድ ሰው ከፊቴ መጥቶ እጅግ በጣም በኃይለኛ ቡጢ ደረቴን እየመታው ያክል ተሰማኝ። ምናልባትም አንድ ሰው መዶሻ ይዞ እየደበደበኝ ያክል ነበር እየተሰማኝ። እጅግ በጣም ያም ነበር። ወዲያውኑ እይታዬ ብዥታ ሆነ። ከአጠገቤ የነበረውን ግድግዳ ለመደገፍ ሞከርኩኝ። እጆቼ ግን እያሟለጨ ወደ መሬት ይሳብ ነበር። ወዲያውኑ ትንፋሼ ይቆራረጥም ጀመር። መተንፈስ አቃተኝ። ልክ አንድ ግዙፍ ዝሆን መጥቶ ደረቴ ላይ የተቀመጠ ያክል ተሰማኝ። አስታውሳለሁ። ወዲያውኑ መሬት ላይ በአፍጢሜ የደፋው አፈር እንኳን አፌ ውስጥ እንደነበር ትዝ ይለኝ ነበር። በትንሹ በዛ ብዥታ የሰዎች እግር ወደ እኔ እየተሯሯጠ ሲመጣ ትዝ ይለኛል። ከዚያ በኋላ ግን ሙሉ በሙሉ ጨለመብኝ። ሰዎች ለምን ጨለመብኝ እንደሚሉ አሁን ነው የምረዳው። እንግዲህ በሰዓቱ ከባድ የሆነ የልብ ድካም ይዞኝ ነበር። ወዲያውኑ ተሯሩጠው ወደ ሆስፒታል ወሰዱኝ። ሐኪሞቹ እጅግ በጣም ለረጅም ጊዜ በእኔ ላይ ሲሰሩ ነበር። እንደምንም ተጣጥረው ልቤ ድጋሚ እንድትመታ ለማድረግ ይሞክራሉ። ይሁን እንጂ ለረጅም ሰዓት አልነቃውም። ኮማ ውስጥ ገብቼ ነበር። ለ3 ቀናትና ለ3 ሌሊቶች በዚያ ስፍራ ነበርኩኝ። ኮማ ውስጥ አልጋዬ ለ3 ቀን ያክል አረፈ።